ሰላም ሰላም የዩቲዩብ ተከታታይ ቤተሰቦች፣ ዛሬ የመጀመሪያ ቪዲዮ ልንሰራ ነው ስለ ኢትዮጵያን አቪዬሽን ዩኒቨርሲቲ። የኢትዮጵያን አቪዬሽን ዩኒቨርሲቲ ዩኒቨርሲቲ ሆኖ ከተመሰረተ በጣም በቅርብ ዓመታቶች ነው። እሱም በ2015 ነው የተከፈተው ማለት ነው። በ2015 የመጀመሪያውን ዓመት ተማሪዎችን ተቀበለ ወይም አንደር ግራጁዌት የምንለው። ይህም ሲጀመር በአራት ዘርፍ ሆኖ ነው የጀመረው። ኢትዮጵያን አቪዬሽን አካዳሚ ስለነበረ ወደ ዩኒቨርሲቲ ደረጃ የቀየረው። ድሮ የሚሰጣቸውን የነበሩትን የዲፕሎማ ፕሮግራሞችን ሳይተው ሳይድዌይስ የአቪዬሽን የዩኒቨርሲቲ ፕሮግራም የጀመረበት ዓመት ነበረ ማለት ነው 2015። ይህንን ሲጀምር በአራት ዘርፎች ነበር የተጀመረው። እሱም የኤሮኖቲካል ኢንጂነሪንግ፣ ኤርክራፍት ሜንቴናንስ ኢንጂነሪንግ፣ አቪዬሽን ማኔጅመንት እና አቪዬሽን ሆስፒታሊቲ ኤንድ ቱሪዝም ማኔጅመንት ብለው ነበር የጀመሩት ማለት ነው። አቪዬሽን ዩኒቨርሲቲው የሚሰጣቸውን ስልጠናዎችን ስናይ በጣም የታወቀ በጣም በአህጉር አቀፍ ኢቭን በዓለም ደረጃ የታወቀ የሙያ ስልጠና ይሰጣቸዋል። ለምሳሌ ብናይ ኤኤሳ የሚባለው የኢሮፒያን አቪዬሽን ሴፍቲ ኤጀንሲ፣ እነ አያታ እነ አይካው ምናምን እነዚህ ኢንተርናሽናል የሆኑ የአቪዬሽን ኢንዱስትሪው ቶፕ ናሽናል እና ኢንተርናሽናል አቪዬሽን አውቶሪቲ ሴክተሮች የታወቀ የሆነ ስልጠና የሚሰጥ ድርጅት ነው ማለት ነው። አሁን በ2018 ባየሁ ደረጃ እኛ በምንጋበት ታይም የነበረውን ክሬዲት አወር $95 ነበረ፣ ወይ ደግሞ በዛ ታይም በነበረበት ወደ 13,000 ምናምን ብር አካባቢ ነበረ። አሁን ግን የውጭን ምንዛሬ ትቶት በክሬዲት አወር $10,000 ብቻ ይቀበላል ማለት ነው። ለሁለቱ ለኢንጂነሪንግ ፓርቶች 5 ዓመት ነው የሚፈጀው። ስኩል ኦፍ ኤሮስፔስ ኢንጂነሪንግ ይባላል። ስኩል ኦፍ ኤሮስፔስ ኢንጂነሪንግ ሆኖ ዲፓርትመንታቸው ቤሲሲ ኢን ኤርክራፍት ሜንቴናንስ ኢንጂነሪንግ እና ቤሲሲ ኢን ኤሮኖቲካል ኢንጂነሪንግ ሁለቱ 5 ዓመት ሲሆን የተቀሩት ሁለቱ ደግሞ በ4 ዓመት ነው ማለት ነው የሚያልቀው። ስናይ አቪዬሽን ትምህርቱ ከባድ አይደለም። የመጀመሪያዎቹን ዓመት የምትማሩት በጣም ቀላል በሆነ የኢትዮጵያ የተለያዩ የዩኒቨርሲቲዎች አይነት ደረጃ ባለው ስታይል ነው። የመጀመሪያዎቹ የሚሆኑት ላይክ ቤዚክ የሆኑትን እነ ፊዚክስ፣ ኬሚስትሪ፣ ማት እነዚህ ነገራቶችን ነው የምትማሩት። ላይክ ድሮዊንግ ቲዲ የምትወዱ 11ኛ ከ12ኛ ክላስ የተማራችሁትን ቲዲዎች የምታስታውሱ ልጆች እንደዚህ ነው የምትማሩት። ያው አዳዲስ የሚጨምሩት አፕላይድ ማትስ ነው የምትማሩት። ሌሎቹ ደግሞ ላይክ ማቴሪያል የሚባል ትምህርት አለ። እሱን ራሱን የቻለ ትምህርት ነው። ሌላው ደግሞ ላይክ ዘርፋቸው ከእንትኑ ጋር የሚገናኝ ማለት ነው፣ ከምትማሩ ትምህርት ጋር የሚገናኝ ኢንትሮዳክሽን ቱ ኤሮኖቲካል ሳይንስ የሚባልም ትምህርት አለ። የመጀመሪያ ዓመት የሚሰጣችሁ አፕላይድ ማትስን ዋናቱ ፈርስት አንደኛ ሴሚስተር ሁለተኛ ሴሚስተር ያደርጋችሁ ጨርሳላችሁ። ድሮይንግም እንደዛው ዋንነቱ አለ። ዋኑ ያው ኦልዌይስ ኦን ፔፐር ነበረ። ከዛ ቱ ደግሞ ኦን ኮምፒውተር ይሄዳል ማለት ነው። በጣም ደስ የሚል ትምህርት ነው። ኢንጌጅመንት ያስፈልገዋል። በቃ ዴይሊ ፕራክቲስ ያስፈልገዋል። ስኩል አወጣጡን ስናይ ያው 2 ሰዓት ገብታችሁ 11 ሰዓት ነው የምትወጡት። ኤኒ አስተማሪው ወይ ደግሞ የፕሮፌሰሩ አሬንጅመንት ከሌለው በስተቀር ማለት ነው። እኛ ሞስት ኦፍ ታይም የምናደርገው በታይም መካከል ላይ ብሬክ ካለን ወይ ደግሞ ፍሪ ክፍለ ጊዜዎች የሚኖርበት ታይም ኮምፐንሴት እናደርጋለን አስተማሪውን። ላይክ ለምሳሌ ከሰዓት ሊገባ የነበረው አስተማሪ ከጠዋት እንዲገባ እንጠራውና እሱን አስተምሩት። ከሰዓት ክላስ አይኖርም እንሄዳለን ማለት ነው። በዛ ወይ ማድረግ እንችላለን። ግን በእንትኑ ሙሉ ነገሩ 11 ሰዓት ነው የምትወጡት። ሌላውን ደግሞ የሚሆነው 2 ሰዓት የምሳ ብሬክ አላችሁ። እያንዳንዱ በዩኒቨርሲቲ ደረጃ ያው እያንዳንዱ አንድ ክፍለ ጊዜ እያንዳንዱ 1 ሰዓት አለው ማለት ነው። በመሃል 10 ደቂቃ እረፍት አላችሁ። 6 ሰዓት ትወጣላችሁ፣ 8 ሰዓት ትገባላችሁ፣ 11 ሰዓት ወደ ቤት ትሄዳላችሁ ማለት ነው። እኔ እስከማውቀው ድረስ እስካሁን ድረስ የተማሪ ሰርቪስ የለም። ተማሪዎቹ በራሳቸው አሴምብል አድርገው ነበረ ሰርቪስ የሚጠቀሙት የነበረው። ሰርቪስ ስራችሁ አንድ 30 ተማሪዎች ወይ በአንድ አካባቢ የሚሄዱ ተማሪዎች አንድ ላይ ሆነው መኪና ይከራያሉ። በዛ ነበር ሰርቪስ የሚያደርጉት። እኔ እስከማውቀው ደግሞ በቤት መኪና ወይ ደግሞ አንዳንዴ ደግሞ በታክሲ ነበር የምንቀሳቀሰው ማለት ነው።
ሰው 2 ሰዓት ሻርፕ መገኘት አለባችሁ። ከ2 ሰዓት በኋላ ከመጣችሁ ፕሮፌሰሩ አያስገባችሁም ማለት ነው። 5 ደቂቃ ቀድማችሁ መገኘት አለባችሁ። እነዚህ ኢንዳክሽን ላይ ይሰጣችኋል። የመጀመሪያውን ትምህርት ልትጀምሩ ስትሉ ኢንዳክሽን ተብሎ 3 ቀን ትማራላችሁ ማለት ነው። ሌላው ደግሞ የሚል ፕሮግራም ነው። ሚሉ ደግሞ የምግቡ በጣም አናሳ ነው፣ በጣም ትንሽ ነው ብሩ። ስቲል ትከፍላላችሁ፣ ግን ብር አላችሁ፣ ካርድ ይሰጣችኋል። ካርዱ ላይ ብር ትሞሉበታላችሁ። በዛ ብር እየሄዳችሁ ምግብ ተባላላችሁ ማለት ነው። ሲያልቅ ብር ተሞሉበታላችሁ ካርዱ ላይ። ያው ብሩ በቃ በጣም ከፍ ካለ ያው ቤዚክ ፉድ ነው። እኔ ሌክዠሪ ነገር ካልፈለጋችሁ ቤዚክ የሆኑ ፉዶች እስከ ማክሲመም እስከ 30 ብር እስከ 45 ብር ድረስ አለ ማለት ነው። እስከ ቀይ ወጥ፣ ድንች፣ ምስር ምናምን የመሳሰሉትን ምግቦች። ኤኒዌይስ ደግሞ የተሻለ ደግሞ ኤክስክሉሲቭ የምትፈልጉ ደግሞ አለ ማለት ነው። በራሳችሁ በብር ከፍላችሁ ከፍ ያለ ምግብ የምትበሉበት ቦታዎች አሉ ማለት ነው እዛው ካፌቴሪያ ላይ። ሌላው ደግሞ በጣም ይበዛል ሰው ይበዛል። በጣም ብዙ ሰው ተማሪዎችም እየጨመሩ ስለሆነ በእኛ ጊዜ እኛ ሁለተኛ ዩኒቨርሲቲ ተማሪዎች ነበርን። አንደኛ ዓመቶች ተምረው እኛ ሁለተኛ ባች ነበርን ማለት ነው። ላይክ በዩኒቨርሲቲ ደረጃ ባች ባይባልም ሁለተኛ ባች ነበርን ማለት ነው። የአለባበስ ሁኔታ ስናይ ይለያል። ማንኛውም ተማሪ የራሱን የፈለገውን ነገር አድርጎ መምጣት አይችልም። ያው እንዳልኳችሁ አቪዬሽን ዩኒቨርሲቲ ትንሽ ሚሊተሪ ዩኒቨርሲቲዎች የሚለየው በቃ ሲቪል አቪዬሽን መሆኑ ብቻ ነው። ሌላው ሚሊተሪ አቪዬሽን ማለትም ይቻላል። በአለባበስ ትንሽ ጠንከር ያለ ያላቸው ህግን ያላቸው። እነዚህን ህጎች ስነግራችሁ ማንም ሰው ጺሙን ማሳደግ አይችልም። ጭራሽ ጺም ማሳደግ አይቻልም። ጸጉሩን ደግሞ ክሊን ከት ነው የሚቆረጠው። ሌላው ደግሞ አቪዬሽን ዩኒቨርሲቲው ራሱ የሚያቀርባቸውን ዩኒፎርም ነው የሚለብሰው። ሁለት ዩኒፎርም ይሰጣቸዋል በአንድ አይነት፣ 2 ጫማ፣ 2 ሸሚዝ፣ 1 ጃኬት፣ 2 ሱሪ እና 1 ከረባት ይሰጣቸዋል። እሱን አርጋችሁ ነው መጡት። ከረባት ሳያረጉ መምጣት አይቻልም። ኤቭሪቲንግ ሲሪየስ ነው። አይሉም ማለት ነው። ኮምፐንሴት የሚያደርጉበት ወይ ደግሞ የሚተባበሩበት ወይ የለም ማለት ነው። እነሱ ነገራቶች እዩት እና አለባበሳችሁን ከወዲሁ ጸጉር ያሳደጋችሁ እንግዲህ የሃይስኩል ይበቃናል ብላችሁ ያሳደጋችሁ ካላችሁ እንግዲህ ተበላችሁ ማለት ነው። ጸጉር ማሳደግ አይቻልም ጭራሽ። እዛ ስትታዩ ሲጀምር የሆነ ለየት ብላችሁ ነው የምትታዩት። ሁሉም ሰው ሎርማን ተቆርጦ እናንተ የሆነ ተለቅ ሲል፣ ሁሉም ሰው ደግሞ ጺም ሳይኖረው እናንተ ጺም በጺም ሆናችሁ መጡ ምናምን ይታወቃል። እና ይዞራሉ ዲኖቹ ምናምን በየክላሱ ይዞራሉ። ግሩሚት ቼክ የሚባል ያላቸው የነሱ ራሳቸው በቃ መቶ ቼክ ያደርጋሉ። ጫማ ካልተጠረገ ቀለም መጠጋት አለበት፣ ጥሩ ሽቶ መቀባት አለበት፣ ቆንጆ ነው መታየት አለብን የሚሉት እነሱ በቃ ኢቨን በርዶክ ጃኬት ደርበ ከመጣ ስመጣ በእጅ አያያዝ ራሱን እየቻለ አያያዝ አለውና እነሱንም ነገራቶች ኮንሲደር አድርጉ። ያው እንግዲህ ቀኑን ሙሉ ከረባት ናርሳችሁ ዩኒፎርም ለብሳችሁ ነው ተማራችሁ ተጡት ማለት ነው። ያ ነው ለየት የሚያደርገው ከዩኒቨርሲቲዎች ሁሉ። ያው የሚሰጠው ኮርስ በዩኒቨርሲቲ ደረጃ ሆኖ ሳለ ግን ላይፉን እንደ ዩኒቨርሲቲ አይደለም ማለት ነው። ሌላኛው ነገር ደግሞ ለእነዚህ ሀገር ተማሪዎች የዶርመተሪ አገልግሎት የለም። የተመላለሳችሁ ነው የምትማሩት። ዶርመተሪ አገልግሎት በብርም የለም። ምክንያቱም ደግሞ ከፎሪነሮች አሉ ከሌላ ሀገር የመጡት ከጋቦን የመጡት አብዛኞቹ ከጋቦን የመጡ አሉ፣ ከጅቡቲ አሉ፣ ኢቭን ከቻይናም አሉ። እነዚህ ነው መጀመሪያ የሚሰጠው፣ ለነሱም አይበቃምና እኛ የተባልነው በእነዛ መልክ ነው። ማለሪያው የዶርምተሪ አገልግሎት የላቸውም፣ አይሰጡም። እና ሌላው ደግሞ በጣም ኢንጌጅመንት የሚያስፈልጉ ትምህርቶች እንዳልኳችሁ በጣም ታይማችሁ በጣም ትንሽ ስለሆነ መታችሁ ማጥናት ማለት መቻል አለባችሁ። ላይክ ከኮመን ኮርስ ውጪ አፕላይድ ማስን የምትማሩ ያልተማራችሁ ሰዎች
ኦሎጂካል ሳይንስ እንዳልኳችሁ ማቴሪያል የሚባለው ትምህርት ነው። በጣም ኢንጌጅመንት የሚያስፈልግ ማንበብ የሚያስፈልገው ትምህርት ነው። እስከ 1000 ስላይድ የሚደርስ ነው በፐር ሴሚስተር ማለት ነው። ሶ ይህንን በደንብ አንብባችሁ እንትን ማለት የምትችሉበት መሆን አለበት ማለት ነው። እና እንዳልኳችሁ ትምህርቱ በጣም ኢንጌጅመንት የሚያስፈልገው ትምህርት ነው ማለት ነው። ሌላኛው ደግሞ አገባባችሁን ሲታይ ከየትም መምጣት ትችላላችሁ። የሚቀበሉት ከተወዳድራችሁ የማስና የፊዚክስ ውጤታቸው አሪፍ ከሆነና ኤኒ ዘርፍ ደግሞ ችግር የለውም። ሃይ ስኩል ላይ ፊዚክስና ማስ አሪፍ ከነበረ ላይክ ደግሞ ዩኒቨርሲቲ ላይ ደግሞ የመረጣችሁት ፊልድ ሶሻል ቢሆንም ስቲል የመግባት ቻንስ አላችሁ ማለት ነው ፈተናውን ካለፋችሁ። ሌላኛው ደግሞ ዳይሬክትሊ ከ12 ይቀበላሉ። ሌላኛው ደግሞ በሪሚዲያልም ይቀበላሉ ማለት ነው። በሪሚዲያል እንትንም ተቀብለው እንትን ይላሉ። ፕራይቬት እስከሆነ ድረስ ከፍላችሁ እስከሆነ ድረስ በሪሚዲያልም ይቀበላሉ ማለት ነው። መግቢያ ፈተና አለው። መግቢያ ፈተናው ማስ፣ እንግሊሽ እና ፊዚክስ ነው። በጣም ቀላል ቤዚክ የሆነ የማስ፣ ፊዚክስ እና እንግሊሽ ጥያቄ ነው የምትጠየቁት። የሚያስቸግር ነገር የሚያስጨንቅ ነገር የለውም ፈተናው ላይ። ግን ትምህርቱ በደንብ ኢንጌጅመንት የሚያስፈልገው ትምህርት ነው። በጣም ደስ የሚል ኤክስፒሪየንስ ይኖራችኋል። አያስቸግራችሁም። ፓይተን ፕሮግራሚንግ አለ የተለያዩ። በተለይ ደግሞ ድሮይንግ ደግሞ በጣም ደስ ትወዱታላችሁ ወደፊት። እኔም በዚህ ቻናሌ ላይ እለቅላችኋለሁ። 2 ሶፍትዌሮች አሉ፣ አውቶካድ እና ካቲያ የሚባሉ ሁለቱ በደንብ ደስ የሚሉ ኮምፒውተር ሶፍትዌር ናቸው። የምትማሯቸውን ዲዛይኒንግ ለማድረግ ለብዙ ነገር የሚያገለግል ኮምፒውተር ሶፍትዌር ነው። የቲዲዩ ሰከንድ ፓርት ወይ ደግሞ ፓርት 2 ወይ ደግሞ ሰከንዳሪው ማለት ነው። እሱ ነው ያለው መረጃ። የተለየ ነገር ካለ በኮሜንት ላይ አሳውቁኝ፣ መልስላችኋለሁ። ለመጨረሻ ማሳሰባችሁ የምፈልገው ነገር አዲስ ነገር ከፈለጋችሁ ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ።